እግዚአብሔር በሰው ተጠቅሞ ይከፍታል። አዎ እግዚአብሔር በወዳጅ ይሰራል። በዘመድ ይሰጣል። አዎ ይሰራል። ዘመድ ስላላት እዛ ኤምባሲ ቪዛ አገኘች። አዎ እንኳን አገኘች። ምቀኛ ዊዶን ነው መክፈቻው። የዛሬው ግን አሰራር ሌላ ነው። ጨው ባለ ምድረ በዳ ውስጥ ይከፈትልህ። ሰይጣን ሊሚትድ ያደርጋል። 42 ኪሎ ሜትር ለመሄድ ተነስተ ሁለተኛው ኪሎ ሜትር ላይ የተልፈሰፈሳል። በተለያየ መንገድ መራመድ ያቃታችሁ የሆነ ቅባት መጥቶ ዛሬ ይከፍትላችሁ። ያንተን ብቻ አይደለም የዘር ማንዘር በር ይከፈታል። ፓስፖርቱም አለህ እኮ በሩን የጠፋ ተምረሃል እኮ ፓስፖርቱን የጠፋ ችሎታ አለህ እኮ የዛሬው ቅባት ይከፋፍትልሃል። በር ከከፈተልህ በኋላ ሂድ ነው የሚለው ዘጸአት ምዕራፍ 3 ላይ የሕዝቤን ጩኸት ሰማሁ። የሚጮህ ሰው ሰፈር ይቀይር። ከዛ ሕዝቤን አለ ወደ ሰፊቱና ወደ መልካሚቱ ሀገር አወጣው ዘንድ መጣው። እንደወጡ ከፊታቸው የጠበቃቸው ቀይ ባህር። አሁን ቀይ ባህር ጋር እግዚአብሔር ሐሳብ አይቀይርም። ምንም 10 የጾም ጸሎት አትያዝ። ምን ትላለህ ስለ ውሃው አትበል። ነግሮሃል። መጀመሪያ ውጣ ብሏል። ከናም እባርክሻለሁ ብሏል። ሐሳብ አይቀይርም። ቀይ ባህር ጋር ሲደርሱ ጀልባ ስራ ምናምን እንደምንም ዳርዳሩ ሂድ አይልም። ሙሴ ለሕዝቡ አለና አማርያው እንዲጓዝ ነው አይደል የሚለው ወደፊት እንዲሄድ ነው። ባህር ነው እኮ የሚያገባኝ ነገር ወደፊት ሂድ በለው። ይሄንንም ሕዝብ ጌታ የሚለኝ ከፍቼዋለሁ ሂድ ነው የሚል መጽሐፍ ቅዱስ። በር በተለያየ መንገድ እንደሚከፈት ይናገራል። ቁልፍ አለ፣ አክሰሱን ይሰጣል። አንዳንድ ጊዜ ደግሞ አንኳኳ አለ። ማንኳኳት ማለት ሰምባዲ ከፍትልኛል ብለህ ማመን። ማንኳኳት ማለት ትዕግስት። አንኳኩ እከፍታለሁ። እኔ ዛሬ ግን ስለ ማንኳኳትና ስለ ቁልፍ አይደለም፣ የሆነ በግድ የሚከፈት በር። ለጳውሎስ ሁሉ ደጅ የተከፈተበት ምክንያት መጽሐፍ ቅዱስ ደግሞ ምስጋና የሚገባውን እግዚአብሔርን እጠራለሁ ማለት no one deserves this ማለት ወርሺፕን መልአክ አይወስዱ ራሱ እግዚአብሔር ነው የመጣው። ዛሬ ሰንሰለታችሁ ላይ ራሱ ይመጣል። ጠባቂው ተነስቶ ሰይፍ አነሳና ራሱን ሊያጠፋ ለምን እስረኛ ሁሉ አመለጠ ብሎ ሰፈር ላይ ተረበሽ። እኔ እኮ እንዲህ ነው የምልህ፣ የተወለድሽበት አካባቢ ነው የሚነቃነቅ። አንተን ለመፍታት የመጣ እግዚአብሔር ሰፈር ይነቀንቃል። ሰዎቹን ክፉኛ ተደብድበዋል። ከላይ ራቁታቸውን አድርገዋቸዋል። ወይኒ ቤት ከተቷቸው። አሁንም ይፈራሉ። በጥንቃቄ ጠብቃቸው ተብሎ አስገብተው እግራቸውን ከነቸሯቸው። ይሄ ሁሉ ሁኔታ ጸሎትና መዝሙር አላስቆማቸው። ሌሎቹ ያዳምጧቸው ነበር። ማለት ያልተደበደቡት ያልተገረፉት፣ የተገረፉት ሲዘምሩ ወዲያው የሚል ቃል አለ። በሮቹ ሁሉ የሚል ቃል እያወራ ያለው ስለ አንድ በር አይደል። አውቶማቲክ ነው። ይዛሬው ወዲያው 10 በር ይከፈታል። መሰረት ተናወጠ ነው። ስለሆነ በር ብቻ አይደለም። እስር ቤት የሚባለው መሰረት የዘጋባችሁ መሰረቱ ተናወጠ። እስከዛሬ አምላኬ አንኳኩቶ ሲከፍታ አይተኸዋል። በቁልፍ ሲከፍታ አይተኸዋል። ዛሬ ግን የኔ ጌታ አግሬሲቭሊ ነው የመጣ፣ በቁጣ ነው የመጣ። አንድ ቁልፍ ሳይቀር ነው የሚሰባብርልሽ። ገንዘብ የበላ በር የዘጋ ድሃ ያደረገ ተራ ያደረገ መሰረቱ ተናወጠ። ሁሉም በሮች ተከፈቱ ነው። እነዚህ ሁሉም በሮች እኮ በአንድ አይደለም የተቆለፉት። የሆነ ሰው እኮ እየተከራተተ ነው የቆለፋቸው። አርቀምጭምጭም እያደረገ እኮ ነው የቆለፋቸው። እግዚአብሔር ሲመጣ አርቀምጭምጭም የለም፣ ተርታውን ይከፈታል። በጠዋት ገዢዎች ይላል ልቀቃቸው የሚል መልእክት ላኩበት ይላል። ለካ ጠቅላላ ደጆች አይደል ያልኩ፣ የገዢዎቹም ልብ ለካ ተከፍቷል። በር ብቻ ነው የከፈተላቸው። ጠቅላላ ደጃ ሌሊት ተኝተው ምን እንዳረጋቸው አላውቅም። ምነው ነክቶ በፈታናቸው ሲሉ ነው ያደሩት። ጠቅላላ ደጅ ይከፈታል። እግዚአብሔር ከኛ ጋር ከሆነ who can against us? ማን ነው የኔን ሐሳብ መቃወም የሚችለው? ማን ነው የኔን ራእይ መቃወም የሚችለው? ማን ነው አትሰራም ሊለኝ የሚችለው? እነሆ በፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም።